እሺ ሰላም ጤና ይስጥልን። እንዴት ናችሁ? በዩቲዩብ በአዲስ ፕሮግራም ትኩረት በሚል ወደ እናንተ አዲስ ሾው ለማቅረብ እነሆ ዛሬ ተገኝተናል። ከዛሬ ጀምሮ እንግዲህ ያው አጠቃላይ በማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳይ ምንም አንዳስብ ነገር የለም። አስተያየት መስጠት ይቻላል በሚቀርቡ ፕሮግራሞች ላይ ገንቢ ስለሚሆኑ ማለት ነው። እንደ አጠቃላይ ግን ሁሉንም ነገር እንዳስሳለን። ከሰማይ በታች ባለው ነገር ላይ ሁሉ ለሰው ልጅ ይጠቅማል የሚሉ ነገሮችን እናንሸራሽራለን። በጨዋታም እያዋዛን አስተማሪ፣ ቁም ነገር አስጨባጭና ትኩረት ሊሰጣቸው በሚገቡ ሀሳቦች ላይ ሀሳብ ሼር እናደርጋለን። ዛሬ ወቅቱ 2018 ያው ምርጫ ነውና ከምርጫ ጋር በተያያዘ አንዳንድ ሀሳቦችን ሼር ለማድረግ ነው። ትውስታዬን ማለት ነው። እናንተም በዚህ ላይ እስኪ ሀሳብ አስተያየታችሁን ትሰጡኛላችሁ። እኔ ከምርጫ ጋር በተያያዘ ያለ ትውስታ 97 ነው። ምን ጊዜም 97 የመጀመሪያ ጊዜ ለምርጫ በቅቼ ለመምረጥ እድሜ ደርሶ የመጀመሪያ ምርጫ የተሳተፍኩት 97 ምርጫ ነበርና ልዩ ትውስታ አለኝ። 97 ምርጫ ያው እንደ አጠቃላይ ምርጫ ለአንድ ሀገር ማህበረሰብ ትልቅ ትርጉም አለው። በምርጫ ወደ ስልጣን ላይ የሚመጣበትና የህዝብ አስተዳደር የሚመሰረትበት ትልቅ የስርዓት መነሻ ነውና ምርጫ ትልቅ ትርጉም አለው። ምርጫ ላይ ተሳታፊ መሆን ለምርጫ ያለን አመለካከት ትልቅ ሚና ይኖረዋል ማለት ነው እና እዚህ ላይ ያኔና አሁን በሚለው ላይ ባለኝ እንትን በጣም ልዩነት አለው። እንግዲህ ምናልባት አሁን ባለኝ እድሜ ላይ ሆኜ ስመለከተው ተሳስቼም ከሆነ ታርሙኛላችሁ ማለት ነው። ያኔ የነበረው እንግዲህ ያኔ 97 ላይ ለመጀመሪያ ጊዜ ዲሞክራሲያዊ ምርጫ ሀገራችን ላይ ሊደረግ ነው ተብሎ ከፍተኛ መነቃቃትና ተነሳሽነት የነበረበት፣ ተወዳዳሪዎች ከፍተኛ ፉክክር የሚያደርጉበት፣ ከተወዳዳሪዎችም ደግሞ ቅንጅት ሁለት የጣት ምልክትን ይዞ የተሰየመበትና ወደ ፉክክር የገባበት ወቅት ነበረ። እጅግ የሚገርም ድንቅ የሆነ ድባብ ነበረ ማለት ይቻላል። ያው ለመጀመሪያ ጊዜ በዲሞክራሲያዊ ምርጫ የስልጣን ሽግግር ይደረጋል ተብሎ በቃ በዛ ላይ ያለን ተሳትፎ የላቀ ነው በሚል በቃ እዛ ላይ ወጣቱ ከፍተኛ ሆነ። ያው በሚዲያ በሚለቀቁ ፉክክር ፕሮግራሞችን በመከታተል ልዩ የሆነ እንትን ነበርና በዛ ላይ የምርጫው ወቅት በተቃረበበትም ጊዜ ካርድ ለማውጣት ያቺን ካርድ ደግሞ ወደ ምርጫ ቦታ ላይ ሂዶ ደግሞ በተገቢው ቦታ ላይ ለማስቀመጥና የሚፈልጉትን የምንፈልገውን ለመምረጥ ረጅም ሰዓት የወሰደና ረጅም ሰልፍ የነበረውን ያለምንም መሰልቸትና መታከት ከፍተኛ የሆነ ጉጉት ላይ በተመሰረተ እንትን ወደ ምርጫ ጣቢያ ገብተን ምርጫ ያደረግንበትን ጊዜ አይረሳኝም እና በወቅቱ የነበረው ፉክክር በጣም እጅግ ደስ የሚል የነበረ ከመሆኑ ከዛም በኋላ ከምርጫም በኋላ ያው ውጤት ወደ ፓርላማ እንግባ የሚል ከፍተኛ የሆነ እንትን ነበረ። በዛ ላይ የነበረ አለመግባባቶች ነበሩ። ከዚህ ጋርም ተያይዞ ያው መጨረሻ ላይ መንግስት ነገሮችን ለማስተካከል ህግ አስከብራለሁ በሚል የተለያዩ እርምጃዎች የወሰደባቸው ጊዜያት ነበርና በወቅቱ ከማይረሳ 97 ያው ከተማ ላይ ወጣቶች፣ ፌዴራል ፖሊስ በቃ የነበረው እንትን ልዩ ትውስታ አለኝና እኔም ጓደኛዬ ጋር አሁን አሜሪካን ነው የሚገኘው። በወቅቱ አስታውሳለሁ ከተማ ላይ ወተን ሻይ ቡና ለማለት ወደ አሜሪካን ለሚሄድ ፕሮሰስ ላይ ነበርና ኢንተርቪው ላይ ምናምን ላይ የሚቀርበት ወቅት ነበረ። ከፍተኛ ጥንቃቄ ያደርግ ነበር። ቼፍ ፕሮሰስ በዚህ ምክንያት በቃ ተጨናግፋብኝ እንዳልቀር የሚል እንትን ነበረውና ጸጉር ለመስተካከል አንድ ጸጉር ቤት ገብተን ነበር። ጸጉር ሊስተካከል እኔም ቁጭ ብያ እሱን ተስተካክሎ እስከሚጨርስ በዛ ሞመንት ላይ ወጣቶች ከላይ በጣም እየተሯሯጡ ፌዴራል ፖሊስ እያባረራቸው ግርብረው ከተማዋ ጸጥ ረጭ አለችና ወደ ነበርንበት ጸጉር ቤት እንዳለ ገቡ። በአንድ ጊዜ ነገሮች በቃ ተለወጡ እና ልዩ ትውስታዬ ምንድነው ጓደኛዬ የነበረው ጉጉት
በዛች ቅጽበት እንትን አለ በቃ ያ ፀጉር ቤት እንዳለ ግርግር በገቡ ወጣቶች ፀጉር ቤት ተዘጋ። ጸጥ ረጭ አለ። ከተማው ላይ የሚታዩት ፖሊሶች ነበሩ፣ ፌደራል ፖሊሶች ነበሩና ሁሉም ዝም አለ ማለት ይቻላል። በዛ ውስጥ ላይ ገባ። የፀጉር ቤቱን ባለቤት ዝም በሉ ጸጥ በሉ የሚል መልእክት ሰጠና እዛ ውስጥ እያለን አንድ ሀሳብ መጣ። በቃ መቅረቴ ነው ማለት ነው የሚል ጓደኛዬ ሀሳቡን ሼር አደረገኝ። ምን ይሻላል የሚል በሀሳቡ ጥረት ውስጥ ነው። ወጥቼ ሊድ አሪት እያለ ከዛ ውስጥ ላይ ሾልኮ ለመሮጥ እያሰበ በቃ አሁን እኮ ይዘውን እዚህ ገብተው የሚፈልጉትን እንውሰድ በሚል ጓፋው ወሰዱ ማለት ያው ጉዳዩ እስኪጣራ ተብሎ የኔም ኢንተርቪው አለቀ፣ እኔም እዚሁ ቀረው ማለት ነው በሚል ክፈቱልኝ በራፍ ኧረ ቆይ ቀስ በል እየተባለ ክፈቱልኝ አለና በራፉን አስከፍቶ ቆልቁሎ የሮጠው ሩጫ ምን ጊዜ ማይረሳኝ ብኛም። ከዛ በራፉ ተዘጋ። ትንሽ ቆይቶ ኮቴ ቀስ የሚል የሆነ ኮቴ ይሰማል። ከውጭ ላይ ከሆነ ኮቴ ይሰማል። በቃ ወደዚህ እየመጡ ነው ማለት ነው የሚል ስጋት ውስጥ ላይ ያለው ሁሉ የተለያየ ሀሳብ የራሱን ሀሳብ ያንሾካሹካል ውስጡ ላይ። ኮቴው ከፍ እያለ ወደኛ ወዳለንበት ኮራፉ ወደዛ ወደኛ ወዳለንበት የተቃረበ ሲመጣ ሁሉም በጉጉት እየተከታተለ ባለበት ላይ ለካ የተከራዩበት የህንጻው ጥበቃ ናቸውና ጋሽ ካሳ የሚውላቸው ናቸው። ክፈቱልኝ እኔም ልግባ ሲሉ ኑ ግቡ ብሎ ሁሉም እዛ አስገብቷቸው ከመቼ ሁሉም እንደገና ነገሮች ሲረጋጉ ሁሉም ሽሉክ እያለ ከዛ ወጥቶ የሄደበት አይረሳኝም። ጓደኛዬም ለካ ከዛ ሲሮጥ አንኮራርጦ በሰላም ቤቱ ደርሷል በሰዓቱ። እኔ እንደው በዛ ቅጽበት ችግር ያጋጥማል ብዬ ነበረ። ጊዜውን በዛ መልክ አልፎ እሱም በሳምንቱ ወደ አዲስ አበባ ሄዶ ፕሮሰሱን ኢንተርቪውን ጨርሶ ወደ ሀገር አሜሪካን የሄደበት አጋጣሚ አይረሳኝም። እና ምርጫ ሲባል በየ5 ዓመቱ ምርጫ ይከናወናል። ከዛ በኋላ ግን ልቤ ውስጥ ቁጭ ብሎ ሁልጊዜ የማይረሳኝ ልዩ ትውስታ ያለኝ 97 ነው። ምክንያቱም ያኔ ቅንጅት በሚል ከፍተኛ የሆነ ጠንካራ የሆነ ክርክር የሚደረግበት የተለያዩ ሀሳቦች የሚፋጩበት የነበረበት ነበርና ልዩ ትርጉም አለው ለኔ ማለት ነው። ያው አሁን ላይ ምርጫ ሀገራችን ላይ በአሁን ይደረጋል። በቅርቡ የነቃ ተሳትፎ ማድረግ ይጠበቃል። ምክንያቱም የቀጥታ ከፖለቲካ ከእንትን ጋር የሚገናኝ ነገር ባይሆንም እኛ የምንመርጣቸው ናቸው። አጠቃላይ በኢኮኖሚው ላይ በማህበራዊ ጉዳይ ላይ እዛ ሄደው ፓርላማ ተቀምጠው አንድ አጠቃላይ ሊወስኑልን የሚችሉት ሀሳብ ሊሰጡ የሚችሉትና ይህን ሀሳብ ይመለከታል፣ ይህን ሀሳብ እዛ ላይ ያቀርባል ብለን እውቀት አለው፣ አቅም አለው፣ ሀሳብ አለው፣ በሌሎች አይዋጥም እዛ ላይ ገብቶ ቻሌንጅ ያደርጋል የምንለውን መምረጡ ለቀጣይ ለሚኖረን እንደ ወጣትም ለሚኖር አጠቃላይ ፍላጎቶች፣ ሀሳቦች ትልቅ ሚና ይኖረዋልና ዝም ብሎ ከመቆዘም እንደው ተሳትፎ የራስን ማድረጉ ትልቅ ትርጉም አለው የሚል ሀሳብ ለመስጠት ነው። በእኔ ምርጫ 97 ልዩ ትውስታ ላይ ግን ሀሳብ አስተያየታችሁን እንድሰጡኝ ከወዲሁ እየጋበዝኳችሁ በቀጣይ እንደዚሁ ከማህበራዊ ጉዳይ ጋር በተያያዘ ጭውውቶች እናደርጋለን። ቻናሌን ሰብስክራይብ እያደረጋችሁ እኔ ሾው ላይም እንግዳ እያደረኩኝ ላቀርባችሁ ስለምችል በቀጣይ እየተጨዋወትን አጠቃላይ በማህበራዊ በኢኮኖሚያዊ ጉዳይ ላይ እንደ ሀገርም በፖለቲካዊ ጉዳይ ላይ ገንቢ ናቸው የምንላቸው ኔጌቲቭ በሆኑ ነገሮች ላይ ሳይሆን ስለዚህ ፖዚቲቭ እና ኮንስትራክቲቭ የሆኑ ሀሳቦችን እያመነጨንና ሀሳብ እየሰጠን አጠቃላይ እድገትና አጠቃላይ ሁለንተናዊ መልካም ተሳትፎ የጋራ ውይይት እናደርጋለን ማለት ነው። ስለ አዳመጣችሁኝ፣ ስለተከታተላችሁኝ አመሰግናለሁ።